ሰላም ወገኖቼ፣ ይህ ወርድ ሚዲያ ነው። ባለፈው ስለ ፍጥረት ዓለም እያወራን ነበር። እግዚአብሔር በፍጥረት ዓለም ውስጥ ፍጥረትን እንዴት እንደፈጠረ ቀኖችን እየተመለከትን ነበር። በመጨረሻም የሰው ልጅ ፈጥሮ በኤደን ገነት አስቀምጦት ሰው በኤደን ገነት ውስጥ ምን አይነት ስህተት ፈጥሮ ከኤደን ገነት እንደተባረረ ወይም እንደወደቀ ስንመለከት ነበር። ዛሬ ደግሞ የውድቀት ውጤቱ ምን ሆነ የሚለውን እናያለን። ሰው ከኤደን ገነት ከተባረረ ወይም ደግሞ ከወደቀ በኋላ ውጤቱ የሆነው አንደኛ ከእግዚአብሔር ጋር የነበረው መልካም ግንኙነት፣ ሰውና እግዚአብሔር የነበራቸው መልካም ግንኙነት ተቋረጠ። የሰውና የእግዚአብሔር ግንኙነት ተቋረጠ። ሰው ከእግዚአብሔር ፊት ሸሸ። ሰው ከእግዚአብሔር ፊት ተደበቀ። እግዚአብሔርን ማግኘት ሳይሆን ላለማግኘት ሰው በራሱ ዘዴ ለመደበቅ ሞከረ። ግንኙነቱን በዚያው ተቆረጠ። ፍርሃትና መሸሸግ፣ መደበቅ ሆነ በሰው ላይ። ሁለተኛው ሞት ወደ ዓለም ገባ። ሞት ወደ ዓለም ገባ። ከዛ በፊት ሰው ኤደን ገነት ውስጥ ሲኖር ሞት አልነበረም። መንፈሳዊ ሞት፣ ስጋዊ ሞት የሚባል ነገር አልነበረም። እግዚአብሔር አስተንክሮ ወይም አስጠንቅቆ ሲነግረው ይህንን የዛፍ ፍሬ እንዳትበላ፣ ይህን የዛፍ ፍሬ የተከለከለውን የዛፍ ፍሬ ከበላህ ግን ትሞታለህ ከሚል ድምፅና ትእዛዝ ውጪ ሌላ ሞት እንዳለ ኤደን ገነት ውስጥ መጽሐፍ ቅዱስ አይናገርም። ዛፏን ፍሬ ከበላ ግን ክፉና ደጉን የምታስታውቀውን ያችን የተከለከለች ዛፍ ፍሬ ሲበላ ግን ሞት እንዳለ እንደሚሞት እግዚአብሔር ነግሮት ነበር። ያንን የዛፍ ፍሬ ባይበላ አዳም አይሞትም ነበር፣ ከኤደን ገነት አይባረርም ነበር፣ ሞትም በሰው ላይ አይሰለጥንም ነበር። ያንን የዛፍ ፍሬ በመብላታቸው ምክንያት መንፈሳዊ ሞትም ስጋዊ ሞትም በሰው ላይ እንዲሆን እግዚአብሔር አደረገ። ሰው አፈር ነህና ወደ አፈር ትመለሳለህ ተባለ። ኤደን ገነት በነበረ ጊዜ በመልካሙ ጊዜ እግዚአብሔር አፈር ነህ እያለ በየቀኑ አፈር ነህ ወደ አፈር ትመለሳለህ የሚል ቃል አልነበረው። ነገር ግን ትእዛዛቱን ተላልፎ ከወደቀ በኋላ ከውድቀት በኋላ ሰው ላይ የተወሰነው ውሳኔ እግዚአብሔር ያደረገው ምንድን ነው? አፈር ነህ ወደ አፈር ትመለሳለህ የሚል የእግዚአብሔር ድምፅ ለሰው ልጅ ተነገረው። አፈር ነህ ተባለ። ኤደን ገነት ያችን መልካምና ክፉን የምታሳውቀውን የዛፍ ፍሬ ሳይበላ ግን አፈር ነህ ወደ አፈር ትመለሳለህ እግዚአብሔር አላለው። በራሱ ጊዜ የእግዚአብሔርን ትእዛዝ በመተላለፍ ቃሉን ባለማክበር የእባብን ስብከት በመስማት ሰው በራሱ ላይ አፈር ነህ ወደ አፈር ትመለሳለህ የሚለውን ሞት በራሱ ላይ እንዲሰለጥን ራሱ ሰው አደረገ። ሶስተኛ መከራና ድካም። መከራና ድካም የውድቀት ውጤት ነው። ሴት ስትወልድ በጭንቅ ትወልዳለች፣ በህመም ትወልዳለች፣ በስቃይ ትወልዳለች፣ ተጨንቃ አልቅሳ ጮኻ ትወልዳለች። ይሄ የመጣው መቼ ነው? የእግዚአብሔርን ትእዛዝ በኤደን ገነት ተላልፈው እግዚአብሔር ስትወልጂ ምጥሽን አከብዳለሁ፣ በጭንቅ ትወልጃለሽ፣ ፍቃድሽም ወደ ባልሽ ይሆናል ብሎ ባለው መሰረት ሴት ስትወልድ በጭንቅ በህመም በመከራ ሆነ። ወንድ ደግሞ በላብህ በወዝህ ጥረህ ግረህ ትበላለህ፣ ምድር ካንተ የተነሳ የተረገመች ትሆናለች አለው። እሾክና አሜከላ ታበቅላለች። ለምን? የሚስትህንን ቃል የእባቡንም ስብከት ሰምታችሁ የእኔን የእግዚአብሔርን ትእዛዝ ሽራችሁ ተብሎ የተባለውን የዛፍ ፍሬ በልታችኋልና ድካም በዘመንህ በላብ በጥረት በግር በጭንቅ ሰርተህ ትበላለህ፣ ምድር ካንተ የተነሳ የተረገመች ትሆናለች፣ እሾክና አሜከላ ታበቅልብሃለች አለው እግዚአብሔር። አራተኛው ከኤደን ገነት መባረር። ከውድቀት በኋላ ያለው ውጤት ሰው ላይ ያመጣው ያቺ ተስፋይቱም መልካም ምድር፣ መልካም ፍሬ ያለባት፣ በደስታ የሚኖርባት ለምለም እግዚአብሔር የፈጠራት ገነት፣ ለሰው ልጅ ምቹ አድርጎ የፈጠራትን ኤደን ገነትን እንዲያጣ እግዚአብሔር አደረገ። እግዚአብሔር ያንን ሲወስን የራሱ የሰው ስራ የስራ ውጤት ወይም የውድቀት ውጤት ነው። ከኤደን ገነት እንዲባረር አደረገው። ተባረረ። ሁለተኛም እንዳይመለስ ኤደን ገነትን የሚጠብቁ የሚገለባበጡ ኪሩቤልና ሱራፌል አስቀመጠ ይላል። ስለዚህ ከኤደን ገነት መባረር ሆነ ውጤቱ። እዚህ መከረኛ አሰረኛ ምድር ላይ እንድንመጣ ያደረገን የሰው የውድቀት
ውጤት ነው። ከውድቀት በኋላ በሰው ልጅ ላይ ብቻ አይደለም እግዚአብሔር የወሰነው። ከስህተት በኋላ ወይም የሰው ልጆች ተሳስተው የእግዚአብሔርን ትእዛዝ አፍርሰው ከኤደን ገነት ሲባረሩ እግዚአብሔር በአዳምና በሔዋን ላይ እንደዚህ ወሰነ። ባሳታቸውም በእባቡም ላይ እግዚአብሔር ሌላ ውሳኔ ወስኗል። በእባቡ ላይ የተወሰነው ውሳኔ ወይም ደግሞ ውጤት ምንድን ነው? በእግዚአብሔር መረገም ሆነ። መረገም፣ እግዚአብሔር እባቡን ረገመው። አንተ ከምድር እንስሳት ሁሉ ተለይተህ የተረገምህ ትሆናለህ አለው። በእግዚአብሔርና በእባቡ በሰውና በእግዚአብሔር በእባቡ መካከል ወይም ደግሞ እግዚአብሔር በሰው ላይ የፈረደውና በእባቡ ላይ የፈረደው ልዩነት አለው። እባቡን ረገመው ይላል። ይህ እርግማን ለዘላለም ነው የረገመው። አይሻሻልም። የተረገምህ ትሆናለህ አለው። ሁለተኛ በሆድህ ትሄዳለህ። እባብ በሆድህ እንዲሄድ እግዚአብሔር ወሰነበት። በሆድ መሄድ። ሆድ ለመንገድ አይመችም። ሆድ በጣም ሴንሲቲቭ የሆነ ለስላሳ ቆዳ ነው። ግን እባብን እንዲህ አለው፣ በሆድህ ዘመንህን በሙሉ ትሄዳለህ። ዘመን የውድቀት ውጤት ነው። ሰውን አሳስቶ ሰውን ከኤደን ገነት ካባረረ በኋላ በእባብ ላይ የተወሰነው የተረገምህ መሆን፣ በሆድ መሄድ። ሶስተኛ አፈር ትበላለህ አለው። አፈር ትበላለህ፣ በዘመን ሁሉ አፈር ትበላለህ። ሰው የሚረግጠውን፣ ከብት የሚረግጠውን፣ ማንኛውም እንስሳት የሚረግጠውን ያንን አፈር እየበላህ ትኖራለህ፣ በሆድህ ትሄዳለህ። የእግዚአብሔር ፍርድ። ይህ ደግሞ የውርደት ወይም ደግሞ የመጨረሻውን የእግዚአብሔርን ፍርድ ያሳያል። በእባቡና በሴቲቱ መካከል ትልቅ የጠልን ግድግዳ እግዚአብሔር አስቀመጠ። ከሰው ጋር መጣላት። በእባቡ ላይ የተፈረደው ሌላው ፍርድ ከሰው ጋር መጣላት ነው። ከሰው ጋር ትጣላለህ። በአንተና በሴቲቱ ዘር መካከል ጥላቻን አድርጌያለሁ አለ። ግን ሴቲቱ ጭንቅላትህን ይቀጠቅጣል። አንተ ተረገዟል። ከሴቲቱ የሚወለድ ጭንቅላትህን ይቀጠቅጣል። ለሰው ተስፋ ሲሰጠው እግዚአብሔር ለእባብ ደግሞ የመጨረሻውን ውድቀቱን ውርደቱን ሲያከናንብ እግዚአብሔር ምንድን ነው ያለው? በሴቲቱና በዘሩ መካከል ልዩነትን አስቀምጣለሁ፣ ጥልን አስቀምጣለሁ። ከሴቲቱ የሚወለደው አንተን ግን አናትህን ጭንቅላትህን ይቀጠቅጠዋል፣ ያፈርሰዋል። ጭንቅላት ከተመታ እባብ ጭንቅላቱ ከተመታ ይሞታል። ተረከዙ ተነክሶ ሰው ይድናል፣ ላይሞት ይችላል። ጭንቅላት ግን ዋና ነው። ጭንቅላት ግን የሰውነት ዋና ነው። ስለዚህ እባብ ከሴቲቱ የሚወለደው አንተን ጭንቅላትህን ይከሰክሳል ወይም ይቀጠቅጣል ብሎ እግዚአብሔር ከውድቀት በኋላ